ስልኬ ሰርቀውብኝ በትልቅ ክትትል ነው ተገኘ። ማርያምን አሳያቸው እዚህ ቆልፈውበት እዚህ ነው ያለው በጂፒኤስ እግዚአብሔርን። ይሄ ልጅ ትናንትና የተሰረቀውን አይፎን 70 ፕሮ ማክስ እንዴት ተከታትሎ እንዳገኘው አይታችኋል። በጣም ደስ ይላል። አይፎን በጣም ደስ ከሚሉ ፊቸሮች መካከል ይሄ አንዱ ነው። ጎግልም ይሄን ቴክኖሎጂ አሻሽሎ የጠፋ አንድሮይድ ስልካችን ኦፍላይን ቢሆንም እንኳን ተከታትለን እናገኝበት የምንችልበትን መንገድ አካቷል። ሰው መጀመሪያ ስልካችሁ ላይ እንዴት ሴትአፕ እንደምታደርጉት ላሳያችሁና ከዛ በኋላ ቴክኖሎጂው እንዴት እንደሚሰራ ነግራችኋለሁ። የስልካችሁ ሴቲንግ ውስጥ ትገቡና እዚህ ጋር ጎግል የሚለው ውስጥ ትገባላችሁ። ይሄንን ኦል ሰርቪስ የሚለውን ከመረጣችሁ በኋላ ወርታች ስክሮል አድርጋችሁ ፋይንድ ሀብ የሚል እዚህ ጋር ታገኛላችሁ። እሱን ክሊክ አድርጋችሁ ትከፍቱታላችሁ። ይሄ ኦፍ ከሆነ እንደዚህ ኦን ካደረጋችሁት በኋላ እዚህ ፋይንድ ዮር ኦፍላይን ዲቫይስ የሚለው ውስጥ ትገቡ እነዚህን አማራጮች ታገኛላችሁ። ይሄንን የመጀመሪያውን ዊዛውት ኔትወርክ የሚለውን ከመረጣችሁ ስልካችሁ ለመጨረሻ ጊዜ በኢንተርኔት ወይም ደግሞ በብሉቱዝ ኮኔክት የነበረበትን የመጨረሻ ሎኬሽን ያሳያችኋል። ሁለተኛው ዊዝ ኔትወርክ ኢን ቢዚ ፕሌስ የሚለውን ኦን ስታደርጉ ደግሞ ስልካችሁ ሰው በሚበዛበት አካባቢ ለምሳሌ የገበያ ቦታ፣ የሃይማኖት ቦታዎች ወይም ደግሞ ኤርፖርት አካባቢ ከጠፋባችሁ በቀላሉ ተከታትላችሁ ማግኘት ያስችላችኋል። ይሄ የሚሆነው በአካባቢው በጣም ብዙ ስልኮች ስለሚኖሩ በተለያየ መንገድ ኮኔክትድ ይሆንና ሎኬሽን ሼር ስለሚደራረጉ ነው። ሶስተኛው ዊዝ ኔትወርክ ኤቭሪዌር የሚለው ጋር ስታደርጉት ደግሞ ከላይ የጠቀስናቸው ሁለቱን አማራጮች አካቶ የያዘ ነው። ሰው ስልካችሁ ከጠፋ በኋላ መልሳችሁ ለማግኘት በኮምፒውተራችሁ ወይም ደግሞ በሌላ ሰው ስልክ ላይ google.com/android/find ላይ ከገባችሁ በኋላ በተመሳሳይ ጉግል አካውንት ሎጊን ስታደርጉ እንደዚህ ስልካችሁን ያሳያችኋል። ከምንም ነገር በላይ የሚቀድመው ጥንቃቄ ነው። ስለዚህ ስልካችሁን በጥንቃቄ ያዙ። ነገር ግን ከጠፋባችሁ ይሄን አማራጭ መሞከር ትችላላችሁ። ይመቻችሁ። ፒስ